ይሄ ኦፖርቹኒቲ ለሁሉም ነው በጣም ታዋቂ የሚሆኑ ጀማሪም ለሆኑ አርቲስቶች ማለት ነው አሪፍ ከሰሩ ችግር የለም ያንተን የበኩር አልበም ኢፒ ሰምተውት ሙሉን ከዛ ውስጥ የወደዱትን አንዱን ትራክ መርጠው ግጥም ሰርተው አንተ ከወደድከው ቆንጆ ግጥም የላከልህን ፕሮዲውስ አርጋቸው ያን ሙዚቃ ለምን ኦፊሻል ድምጽ ያለው ሙዚቃ ሆኖ ለምን አይወጣም እንደ ሐሳብ ይቻላል አሪፍ ግጥምና ዜማ ከሙዚቃው ፊት የሚያረግ ከተሰራ እኔ ፍቃደኛ ነኝ